ላይ ከሄርሜላ ጋር መሆን የሚፈልገው ከሄርሜላ ጋር በጣም ፍቅር አለው። ከሄርሜላ ጋር በጣም ይወዳታል፣ በጣም ያከብራታል። ነገር ግን እንዳይናገር ብዙ ጉድ ይዘውበታል። የአብርሽን የሆነ ነገሩን አደንዝዘውበታል። ገባችሁ? እንዳይናገር ምላሱን አስዘውታል። በቃ አንደበቱን ዘግተውታል፣ እንዳይናገር ማለት ነው እንጂ እሱ እኮ ብዙ ነገር ለሄርሜላ ብዙ ነገር መናገር ይችላል። ገባችሁ? እጇን ይዞ ትናንት አለቅም እኮ ነው ያላት። ሌላ ሰው ቢሆን ሄድ ውጪ ምናምን ብሎ አያስወጣትም ነበር። ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። እንግዲህ ቅድም አንድ ቪዲዮ አጋርቻችሁ ነበረ አብርሽ ከሀይሚ ልደት ጋር እንደተገናኘና ትናንት ከዳኒ ጋር እንደሄደ ምናምን ነግሬያችሁ ነበረ። ዳኒ ትናንት ምንድን ነው ያላት ለሩታ መሰላችሁ? ቪዲዮሽን ጨርሺ፣ ምሰሪያቸውን ነገር ጨርሺ፣ እዝናናለሁ ብለሽ የመጣሽበትን ነገር ጨርሺ፣ ስትወጪ ግን በየትኛውም አጋጣሚ አለሁ እኔ በየትም አንቺ ላትተኝ ትችያለሽ፣ እኔ ግን በየትኛውም አጋጣሚ ያለው ከዛም በኋላ አብርሽን ምን እንደማደርገው አብርሽን የት ይዤው እንደሚሄድ አሳይሻለሁ ነበር ብሏት ነበር። ገባችሁ አይደለ? ዳኒ መቼም ቢሆን ፎክሮ ከጎኑ በርታ የሚል ነገር ስለሌለ እንጂ ዳኒ ፎክሮ መቼም ቢሆን ቀርቶ አያውቅም። ገባችሁ አይደለ? ዴብ ከነሱ ጎን ያለ መስሎ ቡዜን ታይ እንደዚህ በይ እያለ እንትን የሚላት ልክ እንደ ዳኒ እንዳትሆን እያደረጋት ያለው ዴብ ነው፣ ቡዜ ማለት ነው። ቡዜ ልክ እንደ ዳኒ ብትሆን ኑሮ አብርሽ እስካሁን ሌላ ታሪክ ነው የነበረና አብርሽ በአሁኑ ሰዓት ያለው ዳኒ ጋር ይዞት ሄዷል። ሩታ ጋር አይደለም ያለው። ገባችሁ አይደለ? ቪዲዮ ገና ብዙ ቪዲዮ የቆየ ቪዲዮ የሚለቀቅላችሁ አለ። እናንተ አብርሽ ሆስፒታል የገባ ከሳምንት በፊት የተለቀቀ ቪዲዮ ትናንትና ከትናንት በፊት እንደዛ ምናምን የተለቀቀላችሁ አይደለ? ስለዚህ ገና ብዙ ቪዲዮዎች የተቀረጹ ቪዲዮዎች አሉ። ግን እኔ ደግሞ ዛሬ ያለበትን ሁኔታ ነው የምነግራችሁ። የሀይሚን ልደት እየቀወጡ ነው ያሉት። ሩታ እንኳን እግዚአብሔርን ስቶሪ እንኳን አላደረገቻትም። ምን ያህል ምቀኛ ምን ያህል መጥፎ ሰው እንደሆነች ማሰብ እንትን አይላችሁም አያቅታችሁም ማለት ነው። ገባችሁ አይደለ? ሩታ በጣም መጥፎ ሰው ናት። እግዚአብሔርን ስንት ለሩታ ስንት ነገር እንባ እንደደፈችላት ሀይሚ ታውቃላችሁ። ስንት ነገር እንዳደረገች ምን እንደሆነች እንዴት እንዳለቀሰችላት ታውቃላችሁ፣ ከአብርሽ ጋር ለማድረግ ማለት ነው። ገባችሁ አይደል? እሷ ግን እንኳን ተወለድሽ እንኳን ብላ ስቶሪ እንኳን አላደረገችላትም፣ ሪፖስት እንኳን አላደረገችም። ገባችሁ አይደለ? የዚህን ያህል ቅናተኛ ምን ያህል ከሰው ጋር እንደማትግባባ ምን ያህል ከሰው ጋር እንደማትጓደድ ማየት ትችላላችሁ። የሀይሚ ኦዲየንሶች የሀይሚ አድናቂዎች ስንቶቹ እግዚአብሔርን በአካል አይተዋት የማያውቁት ከትናንት ጀምሮ ሃፒ በርዝዳይ ሀይሚ እንኳን ተወለድሽ እንኳን እያሉ ዛሬ ስንት እያደረጉ እሷ እንኳን ሪፖስት ሃፒ በርዝዳይ ለማለት ሪፖስት እንኳን አላደረገችላትም። ገባችሁ አይደለ? ገባችሁ? ምን ያህል ቤተሰብነት ቢኖራቸው ምን ያህል የሚስማማ ቢሆኑ ጥሩ ላይፍ ላይ ማለት ጥሩ ሪሌሽንሽፕ ቢኖራቸው ኑሮ የባሏ እህት ከሆነች ለምን ሃፒ በርዝዳይ አትላትም ነበረ? ለምን አትላትም ነበር? ገባችሁ አይደለ? ስለዚህ ዛሬ እየተፈጠሩ ያሉ ነገሮችን ቪዲዮ ላይ አናያቸውም። ቢያንስ እየተፈጠሩ በኋላ በ5 ቀን በ6 ቀን ነው እነዛ ቪዲዮዎች ወደኛ ፖስት የሚደረጉት እንጂ የዕለት ነገሩ እንትን አይልም። ዋሻችሁ እንደዚህ ያላችሁ ትሉናላችሁ። የሆነ ቪዲዮ ሰርተን ከ3 ቀን በኋላ እኛ ያልነው ቪዲዮ ይሰራል። እናንተ ግን ያን ቪዲዮ እለት ዳይ እኛ ባልነው ቀን ካልተለቀቀ ምናምን ነው ብላችሁ እንትን የምትሉት አይደለም። እኛ ኢትዮጵያ ውስጥ ያለነ ምን እንደሚፈጠር ጉረቤት ነን። የዛን ያህል ርቀት የለንም። ገባችሁ? የአንድ አካባቢ ሰፈር ነው ያለነው። ገባችሁ አይደለ? ምን እንደሚሆን ምን እንትን እንደሚሉ ራስ በራሳቸው እኮ ሚስጥር ይዘረጣጣጣሉ አይደል እንዴ? ገባችሁ? ስለዚህ እኛ እንሰማለን። ያ ነገር ሆስፒታል አብርሽ ገባ ብለን ዛሬ ሰርተንላችሁ ከሆነ የሚለቀቀው ያ ቪዲዮ ከ3 ቀን ምናምን በኋላ ነው። ከዛ የዛን ቀኛ ባልንበት ቀን የሚለቀቀው ቪዲዮ ሌላ የቆየ ቪዲዮ ነው። ገባችሁ አይደለ? ከዛ መች ገባ ምናምን ትላላችሁ። ከ3 ቀን ምናምን በኋላ ስታዩት ደግሞ ገብተው ምናምን ታያቷላችሁና የቀኑ ቪዲዮ አይለቀቅም። ገባችሁ? ቢያንስ በአንድ ቀን ብዙ ነገሮች ይፈጠራሉ ምናምን። እዛም በኋላ ዛሬ ባንዱ ነገ ባንዱ ምናምን እየሆነ ነው የሚሰራው ማለት ነውና አብርሽ አሁን ላይ ከሄርሜላ ጋር መሆን የሚፈልገው ከሄርሜላ ጋር በጣም ፍቅር አለው። ከሄርሜላ ጋር በጣም ይወዳታል፣ በጣም ያከብራታል። ነገር ግን እንዳይናገር ብዙ ጉድ ይዘውበታል። የአብርሽን የሆነ ነገሩን አደንዝዘውበታል። ገባችሁ? እንዳይናገር ምላሱን አስዘውታል። በቃ አንደበቱን ዘግተውታል፣ እንዳይናገር ማለት ነው እንጂ እሱ እኮ ብዙ ነገር ለሄርሜላ ብዙ ነገር መናገር ይችላል። ገባችሁ? እጇን ይዞ ትናንት አለቅም እኮ ነው ያላት። ሌላ ሰው ቢሆን ሄድ ውጪ ምናምን ብሎ አያስወጣትም ነበር። ዳኒን ሄድ ውጣልኝ፣ እኔ ልዝናና ነው የመጣው፣ ምን ልታረግ ትመጣለህ፣ ለምን ትከተለኛለህ ብሎ ሴቷ ሳይሆን እሱ ወንዱ አይደለም እንደ ደህና ቢሆን መከራከር የነበረበት እንደዛ አይደለም። እንዴት ለምን ዝም ይላታል? ለምን ዝም አላት? ለምን አልተናገራትም? ለምን አልተቆጣትም? እስኪ ንገሩን እናንተ። ሩታና አብርሽ የምትሉ ሰዎች አብርሽ ደስተኛ ነው ወይ? አሁን ባለበት ህይወት ደስተኛ ሲሆን እኮ ነው አብርሽና ሩታ ይቀጥሉ። እኔ ማንም የሚለያዩ ሳይሆን
አብርሽ ደህና ይሁን። ከሄርሜላ ጋር የሚሆን መብት የራሱ ነው። ከሩታ ጋር የሚሆን መብት የራሱ ነው። ከሩታ ጋር ሆነ የሚቀነስ ነገር የለም። ከሄርሜላ ጋር ሆነ የሚጨመርልን ነገር የለም። ለኛ ገባችሁ? ግን የምንፈልገው የእሱን ጤናና ጤና ብቻ ነው። አብርሽ ደግሞ አሁን ላይ ጤነኛ አይደለም፣ ህመም ላይ ነው ያለው፣ ደስተኛ አይደለም እያልናችሁ እናንተ ግን አይገባችሁም። ገባችሁ? እየገባችሁ አይደለም። ስለዚህ ምንድነው እኛ ማድረግ ያለብን? ከእናንተ ጋር ጭቅጭቅ፣ ከእናንተ ጋር ክርክር ነው ወይስ ምንድነው መሆን ያለብን? እያያችሁ ቀን በቀን የሚሆነውን ነገር ማየት ነው ያለባችሁ። እንደዛ ማለት ነው። እና ለማንኛውም ቤተሰብ ሰብስክራይብ ማድረጋችሁን አትርሱ። ማታ የሚለቀቀው ቪዲዮ አብረን እናያለን። እኛ የዕለቱን እንሰማለን። ገባችሁ? አመናችሁም ወደዳችሁም ጠላችሁም ሄርሜላ አብርሽን ይወዳታል። በቃ አለቀ። 100% ነው የምነግራችሁ። ለማንኛውም ወዳችኋለሁ። ባይ